16 ዓመቴ ነው። አግብቷል፣ ወልዷል፣ ትልቅ ሰው ነው። ከሱ ጋር ፍቅር ያዘኝ ነው የሚባለው ወይስ አብሬ ሆንኩኝ? ጥሩ ጊዜያቶችን ለ2 ዓመታት ካሳለፍን በኋላ እርግዝና ተፈጠረ። ያኔ ግን ባጭር መልእክትና በ300 ሺህ ብር ተሰናበተኝ። አካውንቴ ውስጥ 300 ሺህ ብር አስገብቶ ልጁን አስወርደሽ ወደ ቤተሰቦችሽ በፍጥነት ተመለሽ የሚል ቀጭን ትዕዛዝ ሰጥቶኝ ከህይወቴ ወጣ። እልህም ንዴትም የያዘኝ እኔ የሰራሁት ስራ የራሴንም የሱንም ህይወት የሚያመሳቅል ሆነ። አብሶ የኔ ህይወት ከዛ በኋላ ለዛውን አጣ ትለናለች የዛሬ ዋዲ ታረካችን። የመርካቶ ልጅ ነኝ፣ የድሃ ልጅ ነኝ። ነገር ግን በጣም ቆንጆ ነኝ፣ ቀልቃላ ነኝ፣ ፈጣንም ጭምር ነኝ። ይህን ሰው የተዋወቅኩት እኛ ግቢ ውስጥ እንደምታውቁት የመርካቶን ህይወት ወይም ደግሞ የመንደርን ህይወት አንድ ግቢ ውስጥ 4-5 አባወራ በአንድነት ይኖራል። እኛም የምንኖርበት ግቢ ውስጥ እኛ ጠበብ ያለች አንድ ክፍል ውስጥ ከእናቴ ከአባቴና ከወንድሞቼ ጋር ስኖር ከኛ ፊት ለፊት ያሉት ዋናው ሰው ግን ትልቅ ቤት አላቸው። ያንንም ቤት እሳቸው ሰርቪስ ውስጥ እየኖሩ ለመጋዘንነት አከራይተውታል። ክረምት ነበረ፣ አብዛኛውን ጊዜ ቤት ነበር የማሳልፈው። በዛ ወቅት ይህ በጣም የሚያምር ቆንጆ የሆነ ጎልማሳ ደርባባ ሰው ወደዛ መጋዘን ይመላለስ ጀመር። መጀመሪያ አካባቢ ሰራተኞች ነበሩ ሽርጥ እየለበሱ የሚመላለሱት። ከሆነ ጊዜ በኋላ ግን ራሱ መምጣት ጀመረ። በዛም እንዳልኩሽ ቀልቃላ ነኝ፣ ፈጣንም ነኝ። እንዴት እንደሆነ በማላውቀው ሁኔታ ተግባባሁት፣ አግባባሁት። እናም አንድ ቀን በቃ ስራ የለሽም አይደል አለኝ። አዎ የ10ኛ ክፍል ተማሪ ነኝ፣ ውጤት ይምጣማ ይምጣማ አላውቅም አልኩት። ስለዚህ እኔ መጋዘን ከምመላለስ ልጆቹ ላይ እምነት አጥቼ ነው ከምመላለስ ቁልፉን ልስጥሽ፣ እያንዳንዱን ነገር እየመዘገብሽ ልጆቹን ስልክ ትልኪልኛለሽ ብሎ አንድ ቁልፍ ሰጠኝ። በጣም ደስ አለኝ። ልጆቹን ይልካል፣ ስልክ ተለዋወጥን። በመጡ ሰዓት የላኩትን እቃ መዝግቤ ሲመጡ በቀን የወጣውን እቃ ጽፌ ማታ አስረክባለሁ። በዛ መግባባት ጀመርን። ከ15 ቀን በኋላ ዳጎስ ያለ ገንዘብ አካውንቴ ውስጥ ገባ። በጣም ደስ አለኝ። በእርግጥም የሰራሁበት ብቻ እንዳልሆነ ገምቻለሁ። አንድ ነገር ፈልጓል ማለት ነው። ይሰውዬ እንደነገርኩሽ የመርካቶ ልጅ ነኝ፣ ድሃ ነኝ። ከድህነቴ መውጣት ከፍተኛ የሆነ ጉጉት አለኝ። በምንም መንገድ ይሁን፣ ያ የዛን ጊዜ አስተሳሰቢ ነው። ምንም መንገድ ይሁን ብቻ ገንዘብ ማግኘት አለብኝ። ምንም መንገድ ቢሆን ብቻ ከዚህ ህይወት እኔንም ቤተሰቤንም ማውጣት አለብኝ ብዬ የሆነ የሚንቀለቀል ነገር ልቤ ላይ ነበረ። በጣም ደስ አለኝ። በደንብ ፊት ሰጠሁት። ያገባ የወለደ ባለትዳር መሆኑን አውቃለሁ፣ ነግሮኛልም ያስታውቃል። በዛ ሁኔታ እየቀጠለን እንዳለ መገናኘት፣ ሻይ ቡና መባባል፣ ስለ ስራው ማውራት፣ ስለ ግል ጉዳዮችን ማውራት ጀመርን። ረጅም ጊዜ ቀጠል አልነበረም። እኔ ለነገሩ ብዙም ትኩረት ስላልሰጠሁት ሁሉም ነገር ላይ ዌልካሚንግ ነበርኩ፣ እሺ ባይ ነበርኩኝ። ገንዘቦች በብዛት ወደ እኔ ይመጡ ጀመር። ያ ደግሞ ይበልጥ እንድቀርቡ አደረገኝ። ለቤተሰቤ አንዳንድ ነገሮችን ማድረግ ጀመርኩኝ። የድሃ ልጅ ስትሆኚ ክፋቱ ያ ነው። ገንዘቡን አምጩ፣ በምንም መንገድ አምጩ። ውስጣቸውን ቢቆረቁራቸውም ምቾት ባይሰጣቸውም ስለሚያስፈልጋቸው ብቻ ግን ይቀበሉሻል። አንዳንድ ቆራጥና ጠንካራ ቤተሰብ ካልሆነ በስተቀር ምንም ማድረግ አይችሉም። ገንዘቡ ያስፈልጋቸዋል። እንዴት መጣ ከየት መጣ ብዙም አያስጨንቃቸውም። ቢያስጨንቃቸውም ያን እውነት መጋፈጥ አይፈልጉም። ውጪ ላይ የተገናኘን ሻይ ቡና እያለን ለአንድ ለ2 ወር ከቆየን በኋላ ወደ ተከራየው አፓርታማ ይዞኝ ሄደ። ከዛም በኋላ ኑሪ እዚህ አለኝ። በጣም ደስ አለኝ። በጣም ሌግዣሪ ነው፣ እጅግ በጣም ያምራል። ሁሉ ነገር የተሟላለት ነው። እኔ እንደዚህ አይነት ህይወት በዚህ እድሜ ሳይሆን የሆነ ጊዜ እኖረዋለሁ ብዬ እንደ ህልም እንደ ታርጌት ያስቀመጥኩት ቪዥን ነው። እዛ ቤት ውስጥ ሄዶ በቃ ኑሪ፣ እመጣለሁ፣ እጎበኝሻለሁ፣ የምፈልጊውን ነገር ሁሉ አደርግልሻለሁኝ፣ ለቤተሰቦችሽ የሚያስፈልገውን ነገር አደርጋለሁ። ለምን እዚህ አትኖሪም? ለምን አብረን አንኖርም ማለት ነው። ምንም ጥያቄ አላቀረብኩም። በጣም ደስተኛ ነበርኩኝ። ለቤተሰቤ ሳልናገር እንደዛም ነው ሳልል 1 ቀን 2 ቀን 3 ቀን እያልኩኝ ወጥቼ ቀረው። በዛ ሞመንት ውስጥ በጣም ብዙ ገንዘቦች ይሰጣኝ ነበረ። ምን አደረግሽው አትይኝም? በጣም አለማወቄ፣ በጣም ልጅነቴ የጎዳኝ እዚህ ጋር ነው። አሁንም በዚህ ህይወት ውስጥ ያሉቶች ይሄን ነገር አጥብቀው ቢሰሙኝ ደስ ይለኛል። የቤተሰቤን ሶፋ ቀየርኩኝ፣ ጣራቸውን ቀየርኩኝ፣ ግድግዳቸውን ቀለም ቀባሁኝ። ቤት ውስጥ ያስፈልጋል ከሌሎች ሰዎች አጉድለውናል ብዬ የማስባቸውን ቁሳቁሶች ሁሉ አሟላሁኝ። ከዛ ውጪ እያንዳንዱ የሚሰጠኝን ገንዘብ ለሜካፔ፣ ለልብሴ፣ ለራሴ፣ ለምግቤ፣ ለጨዋታ፣ ለፌዝ ነበር ማውል የነበረው። አሁን ላይ ዞር ብዬ ሳስበው እነዛ ገንዘቦች ተቀምጦ ቢሆን ኖሮ ወይ ደግሞ አላማ ኖሮኝ ቢሆን ኖሮ ወይ ደግሞ ምን እንደምሰራበት አውቄ ቢሆን ኖሮ ምን ያህል በተጠቀምኩ ነበር፣ ምን ያህል ሰው በሆንኩ ነበር። ብዙ መንገዶችን አልፌ ራሴን አርክሼ ራሴን አዋርጄ በዛ መንገድ ካለፍኩ አይቀር ቢያንስ ባንድ ጎን ለምን አልተጠቀምኩም እያልኩኝ ይጸጽተኛል። 3 ዓመታትን አብረን ቆየን። አልፎ አግባኝ ይሏለሁ። እኔ እኮ ባለትዳር ነኝ ይለኛል። ባለትዳር ሆነህ አይደለም ወይ እየመጣህልኸው? ባለትዳር ሆነህ አይደለም ወይ አሁን እንደኖር ነው የምንኖረው? ቢያንስ ግን አግባኝ ይሏለሁ። ብዙም ግን አላጠበቅኩበትም። ምክንያቱም እኔ ከሱ በላይ የምፈልገው ገንዘቡን ነበር በወቅቱ። በእርግጥ እሱንም እወደዋለሁኝ። ጥሩ ስሜት አለኝ። የልጅነቴ ነው። ብዙ ነገሮችን ያሳየኝ ነው። ብዙ ነገሮችን ያቀለለልኝ ነው። መልካም ነው። አስተዋይ ነው። ታጋሽ ነው። ብዙ ነገሮቹ ማራኪ ናቸው። አርፈሽ ተቀመጪ ይለኛል። ብዙም ለዚህ ጉዳይ ማውራት አልፈልግም። ትዳር አለኝ፣ ቤተሰብ አለኝ።
ስለዚህ በእንደዚህ አይነት ጉዳይ ሁለተኛ እንዳታወሪኝ ይለኛል። ምንም አልመሰለኝም። ቀጠልን። ከ2 ዓመት በኋላ ግን አረገዝኩኝ። በዛ ሰዓት በጣም ደነገጥኩኝ። ምን እንደምለው ግራ ገባኝ። እንዳላረግዝ በጣም ብዙ ጊዜ አስጠንቅቆኛል። ብዙ ማስጠንቀቂያዎችን ሰጥቶኛል። ካረገዝሽ የመጨረሻችን ነው ብሎኛል። ነገር ግን ምናልባት ልቡ ይራራ ይሆናል፣ ይወደኝ ይሆናል፣ ያፈቅረኝ ይሆናል ብዬ አሰብኩኝ። እሱ ጋር ስሜት ያለ ይመስለኝ ነበር። ዝም ብሎ እኔን ለመጠቀሚያነት የያዘኝ ሳይሆን ቆንጆ ነኝ፣ ቀልጣፋ ነኝ፣ አስደስተዋለሁ፣ አጫውተዋለሁ፣ ከኔ ጋር ሲሆን በጣም ደስተኛ ነው፣ ስለዚህ ይወደኛል ብዬ አስብ ነበር። በዛ ላይ የሚሰጠኝ ገንዘብ፣ የሚሰጠኝ ስጦታዎች፣ የሚያደርግልኝ ነገሮች ሁሉ ከኔ ጋር ረጅም ጊዜያትን ለማሳለፍ የሚያደርጋቸው ጉጉቶች እኔን እንዳፈቀረኝ እንዲሰማኝ አድርጎኛል። ነገርኩት። ምንም አላለም፣ ጸጥ አለኝ። ተነስቶ ወጣ። አጭር ነገር ነበር የነገረኝ። 300,000 ብር አካውንቴ ውስጥ ካስገባ በኋላ ልጁን አስወጪው፣ ቀጥ ብለሽ ወደ ቤተሰቦችሽ ሂጂ አለኝ። በጣም ግራ ገባኝ። ምናልባት አሁን ስሜታዊ ስለሆነ ነው፣ ምናልባት አሁን ስለተናደደ ነው ብዬ አሰብኩኝ። ጠበቅኩት። 15 ቀን አልመጣም እዛ ቤት ውስጥ። ከ15 ቀን በኋላ ሌላ ቴክስት ደረሰኝ። ያልኩሽን አደረግሽ ወይ? ቁልፉን አስቀምጪና ከቤቱ ውጪ፣ የምትፈልጊው ዕቃ ካለ ይዘሽ ውጪ የሚል ሌላ ቀጭን ትእዛዝ። በጣም ተናደድኩኝ። ከራሴ ጋር ቁጭ ብዬ አሰብኩኝ። 1 ወር ሆነ። ጽንሱም 1 ወር ከ15 ቀን ሆነ። አሰብኩ። መጨረሻ ላይ አንድ ውሳኔ ወሰንኩኝ። ጽንሱን አላስወጣውም። ምክንያቱም ይሄ ፍሬ እኮ በህይወቴ የመጀመሪያውም የመጨረሻውም ሊሆን ይችላል። ምናልባት ይህን ፍሬ አደናቅፌው፣ ይህን ፍሬ አውጥቼው ቀጣይ ፍሬ ማግኘት እድል ባይኖረኝስ ብዬ ወሰንኩኝ። እንደማላስወጣው ከራሴ ጋር ተማመንኩ። ለሱ ግን ምንም ምላሽ አልሰጠሁትም። ነገር ግን ወሮቹ እየጨመሩ ሲመጣ ልቤ ድጋሚ ወደዚያ መነታብኝ ጀመር። ልጁን እንደማላስወርደውና ከቤቱም እንደማልወጣ ሲረዳ በሚገርም ጥበብ ከቤቱ አስወጣኝ። በጣም እልህና ንዴት እንዲሁም ቁጭት ውስጥ ገብቼ ሚስቱን ለማናገር ሄድኩኝ። በሚገርም ሁኔታ ግን ሚስቱ ሰርፕራይዝ አርጋ ሸኘችኝ ትላለች። ከራሴ ጋር እየተሟገድኩኝ ቀናታት ሳምንታት ደግሞ ወራት እያስቆጠሩብኝ መጡ። በፍጹም ስልክ አያነሳም። በተለያየ ስልክ ደውላለሁ፣ በራሴም ስልክ ደውላለሁ። ስልኩን በፍጹም አያነሳም። እንደዚህ እየተወዛገብኩ ባለሁበት ሁኔታ አንድ ቀን ቴክስት ደረሰኝ። ከቤት ለምን አትወጪልኝም? ምን እያሰብሽ ነው? ቁልፉን ዘበኞቹ ጋር አስቀምጠሽ ቤቱን ለቀሽ ውጪ የሚል ትዕዛዝ አዘል መልእክት። ሰላምታም ምንም ነገር የለውም። በጣም ተናደድኩ። ከቤቱም አልወጣም፣ ልጁንም አላስወጣም። በቴክስትም ከዚህ በኋላ እንዳታናግረኝ፣ ናና አናግረኝ የሚል ቆረጥ ያለ ኮስተር ያለ መልእክት ላኩለት። ለመጀመሪያ ጊዜ ነው እንደዚህ አይነት መልእክት ስልክለት። ከጥቂት ደቂቃዎች በኋላ በሬ ተንኳኳ። መጣ። እሱ አይመስልም ነበር። ከመናደዱ የተነሳ የፊቱ ከለር እንኳን ሳይቀር ተቀይሮ ነበር። ሳይው በጣም ደነገጥኩኝ። ይጎዳኛል፣ ይመተኛል ብዬ አስቤ ነበር። ምንድነው የምታስቢው አለኝ። ምን እንዳስብ ፈልገህ ነው አልኩት። ለምንድነው ልጁን ማታስወጪው አለኝ። ልጁን በፍጹም አላስወጣውም። እሺ እሱ መብትሽ ነው፣ ነገር ግን ቤት ለቀሽልኝ ውጪ አለኝ። ቤቱንም ለቅቄ አልወጣም። የእናትና አባቴን ቤት ያለ ምንም ነገር ዝም ብዬ ጥዬው ነው የወጣሁት። አሁን ደግሞ ልጅ ይዤ ተመልሼ ሁለት ሆኜ በፍጹም አልገባም። ስለዚህ ቤቱንም አልለቅም፣ ልጁንም አላስወጣም። ጊዜ እንድትሰጠኝ እንድትንከባከበኝ ይፈልጋሉ አልኩት። የፌስ ፈገግታ ፈገግ አለ። በጣም እንደተናደደ፣ በጣም እንደጨሰ ያስታውቃል። ሁኔታዬን ሲያይ፣ ቆራጥነቴን ሲመለከት ከልቤ መሆኑን ተረዳ። የተወሰኑ ደቂቃዎችን ጸጥ ብሎኝ ከተቀመጠ በኋላ ይህን ነገር በፍጹም እንደማልቀበለው ታውቂያለሽ፣ ነገር ግን እንድትራቢ አልፈልግም። ቤት ውስጥ ምንም ነገር ከሌለሽ አሁኑኑ መርካቶ ሂጂና የምትፈልጊውን ነገር ጠቅላላ አስቤዛ አድርገሽ ነይ ያለኝ። እሺ ብሩን ስጠኝ አልኩት። ብሩን ላንቺ አልሰጥሽም፣ መርካቶ ሂጂ፣ እቃሽን ግዢ፣ የምትፈልጊውን ያህል ለ6 ወርም ለአመትም የሚጠቅምሽን ያህል ግዢ። የባለ ሱቁን አካውንት ላኪልኝ፣ ብር አስገባለታለሁ። ምናልባት ከዚህ በኋላ ድጋሚ አይኔን ላታዩ ትችያለሽ፣ ስለዚህ ይህን እድል ተጠቀሚበት አለኝ። እንደተባለውም ቤቴ ውስጥ ምንም ነገር አልነበረም። በእርግጥ እሱ የሰጠኝ ገንዘብ አካውንቴ ውስጥ አለ። ብዙም ግን ልነካካው አልፈለኩም። እሺ ብዬ ራይዴን ይዤ እየበረርኩ ወደ መርካቶ ሄድኩኝ። መርካቶም ደርሼ የምፈልገውን ያህል የቻልኩትን ያህል ያስፈልገኛል ብዬ ያሰብኩትን ያህል ሁሉ ጨቅ አርጌ ገዛሁኝ። ልቡ ራራልኝ ማለት ነው። ቢያንስ እንድራብ ካልፈለገ ውሎ ሲያደር ደግሞ ልጁን ለማግኘት እኔንም ለማግኘት ይጓጓ ይሆናል ብዬ አሰብኩኝ። ከሰዓታት በኋላ ደወልኩለት፣ አነሳልኝ። አካውንት ልኬልሃለሁ፣ የባለ ሱቁን ገንዘቡን አስገባልኝ አልኩት። እሺ አለኝ። ገንዘቡ ገባ። በጣም ደስ አለኝ። በቃ ይሄ ሰውዬ የምርን ነው ማለት ነው፣ እየተመለሰ ነው ማለት ነው ብዬ አሰብኩኝ። ራይዴን ይዤ የገዛው ተነቃጭኜ ወደ ቤት ስመለስ ግን አንድ ቴክስት ገባልኝ። ሙሉ እቃዎችሽን ዘበኞቹ ጋር አስቀምጬልሻለሁ። የበሩን ቁልፍ ስለቀየርኩት ለመግባት እንዳትሞክሪ፣ ቁልፉን ቀይሬዋለሁኝ። የገዛሽውን አስቤዛ ይዘሽ ወደ ቤተሰቦችሽ ጋር ሂጂ። ውሳኔው ያንቺ ነው። ልጁን ብታስወጪው ይበጅሻል ይላል። ያለሁበት ቦታ ተገለባበጠብኝ። ማመን አልቻልኩም። ብደውልለት ስልኬን ብሎክ አድርጎታል። ቀጥታ ግን አላመንኩትምና ወደ አፓርታማዬ ሄድኩኝ። አፓርታማዬ ስደርስ ዘበኞቹን ሳናግር እቃ ተቀምጦልሻል አሉኝ። እቃዎቹን ሳይ የኔ የተባለ አንድም ነገር አይቀርም።
ከልብስ አንስቶ እስከ እቃ እስከ ኮስሞቲክሴ እስከ ጫማዎቼ እያንዳንዱን ነገር በሻንጣ አሽጎ ዘበኞቹ ጋር አስቀምጦልኛል። ወደ ፎቅ ወጣሁኝ። እንዳለው ነበር፣ ቁልፉ ተቀይሯል። አከራዩ የሚያውቀው እሱን፣ ተከራዩ የሚያውቀው እሱን፣ የቤቱን ባለቤት እሱን። ምንም አፍ የለኝም። እያለቀስኩኝ ልብሶቼን እዛው ትቼ ተመልሼ መጥቼ ወስዳለሁ ብዬ ልብሶቼን እዛው ዘበኞቹ ጋር ያስቀመጠልኝን እቃ እዛው ትቼ ወደ እናቴ ቤት ሄድኩኝ። ቤተሰቤ ቤት ሄጄ ማሰብ ጀመርኩኝ። በጣም ግራ ተጋባሁ። ዛሬ እናንተ ጋር ላርፍ ነው የመጣሁት፣ አስቤዛ ይዤላችሁ ነው ብዬ ለቤት ገባሁ። ሲያዩን ደስ አላቸው። በጣም ብዙ አስቤዛ ነው የገዛሁት። እንዳለውም ለአመት ወይ ለ6 ወር ለአንድ ነፍስ ይሆነኛል ብዬ ያሰብኩት አንድም ነገር አልቀረኝም። ሌሊቱን ሙሉ እጅግ በጣም ስጨነቅና ሳስብ አደርኩኝ። ምንድነው ማድረግ ያለብኝ? መጨረሻ ላይ ወሰንኩኝ። አንድም ደቂቃ እንቅልፍ አልወሰደኝም ነበረ። ልጁን ማስወጣት እንዳለብኝ ወስኜ በጠዋት ተነስቼ ራይድ ይዤ ወደ ሐኪም ቤት ሲሄድ ግን በጣም አሳዛኝ ነገር ሰማሁኝ። ከዚህ በኋላ ልጁን ማስወጣት አልችልም። ቀናቶቹ አልፈዋል። የሚወርድበት ጊዜ አልፏል። ከዚህ በኋላ ልጅ ለማስወጣት መሞከር ህይወትሽን አደጋ ላይ መጣል ነው ብሎ ዶክተሩ በጣም ብዙ ነገር መከረኝ። አንቺ ልጅ ነሽ፣ አይዞሽ፣ በርቺ፣ ታሳድጊዋለሽ ብሎ ብዙ ነገር ነገረኝ። እኔም ልቤም ሁለት ነበረ። መጀመሪያ የወሰንኩት ውሳኔ ትክክል ነበር ማለት ነው ብዬ አስቤ በዚህ ምክንያት አሳብቤ ከሐኪም ቤት ወጣሁ። ከሐኪም ቤት እንደወጣሁ በፍጹም እናቴ ቤት መመለስ እንደሌለብኝ አመንኩኝ። ከዛም መኪና ይዤ እዛው ኖርበት የነበረው ሰፈር ላይ ቤት መፈለግ ጀመርኩኝ። የማያቸው ቤቶች ከለመድኩትና ከእናቴ ቤት ወጥቼ ከኖርኩበት አፓርተማ ያነሰ እንዲሆን አልፈለኩም ነበር። ነገር ግን የእናቴንም ቤት እንኳን የማይመጡን ሆኖ አገኘሁኝ። እንደዛም ሆኖ የሚጠይቁኝ ብር እጄ ላይ ያለው ብር የክራይ አመት ከ6 ወር በከፍል ምን ያህል ጊዜ ያቆየኛል ብዬ አስቤ እንኳን 1 አመት እንኳን ሊያቆየኝ አይችልም፣ ቀለቤን ምንን ሳይጨምር። እንደምንም አድርጌ ደና የተባለውን ቤት ተከራየሁኝ። ልብሶቼንም ከዛው ከዘበኞቹ ጋር እቃዎቼን ይዤ አንድ ፍራሽና የሚያስፈልጉኝን የተወሰኑ ነገሮች ይዤ አዲሱ ቤቴ ከተምኩኝ። እልህና ቁጭቱ ግን አንገበገበኝ። በፍጹም አልተውም አልኩኝ። በፍጹም እንደማልተው ለራሴ ቃል ገባሁኝ። የተወሰነ ሆዴ እስኪገፋ ጠበቅኩኝ። ያለበትን ስለ ቤተሰቡ፣ ስለ ሚስቱ፣ ስለ አካባቢው ስለሚኖርበት ሁሉ አጣራሁኝ። ሆዴ በደንብ ከገፋ በኋላ ቀጥ ብዬ ሚስቱ ጋር ሄድኩኝ። ሚስቱ ጋር በር አንኳኩቼ ቤታቸው እንደደረስኩኝ ስራ ይወጣል ብዬ በማስብበት ሰዓትና ቀን ነበር የሄድኩት። በስነ ስርዓት በጣም ትሁት፣ በጣም ደስ የምትል ደርባባ ሴት ናት። በስነ ስርዓት ሰላም ብላ ተቀበለችኝ። እቤት እንድገባም ጋበዘችኝ። ወይዬ ምን ነበር አለችኝ። እንዴት እንደምነግርሽ አላቅም። ጥፋት አጥፍቼብሻለሁ፣ በድዬሻለሁ። ነገር ግን አንቺም ሴት ነሽና ትረጅኛለሽ። አንድ ነገር ልነግርሽ እፈልጋለሁ አልኳት። ምንድነው አለችኝ። ከባልሽ ጋር ግንኙነት ነበረኝ። ባልሽ እንደዚህ አድርጉኝ አላቅም ብሎ ጠፍቷል አልኳት። እሺ አለችኝ። አይ በቃ አላቅሽም ብሎ ጠፋ። ልጁን እንዳስወረደው ነግሮኝ ነበር። ነገር ግን ልጁን ማስወረድበት ጊዜ አለፈ። አሁን ምንም ማድረግ አልቻልኩም። ዞሮ ዞሮ ዘሩ ነው፣ አልተወውም። በህግም ቢሆን እጠይቀዋለሁ። ቀድሞ ግን አንቺን ልንገርሽ ብዬ ነው አልኳት። ፈገግ አለችና አይ ባሌ እንኳን እንደዚህ የሚያደርግ ሰው አይደለም። ቤታችንን ለመበጥበጥ ፈልገሽ ከሆነ የፈለገሽን ማድረግ ትችያለሽ። ባሌን አምነዋለሁ፣ እተማመንበታለሁ። ገንዘብ ወይ ሌላ ነገር ፈልገሽ ከሆነ በቀጥታ ንገሪኝ አለችኝ። በጣም ተረጋግታ ነበረ። ምንም የደነገጠችው፣ ምንም የተከፋችው፣ ምንም አይነት ለውጥ ፊቷ ላይ አላየሁም። በጣም ደነገጥኩ። እማልጠብቀው መልስ ነበረ። አይ እኔ ከናንተ ምንም አልፈልግም። የሚበቃኝን ያህል ገንዘብም ሰጥቶኝ ነበር እስከዛሬ። ከዚህ በኋላ ግን ልጁን ለማሳደጊያ ማድረግ ያለበትን ነገር ማድረግ አለበት አልኳት። ወደ እኔ ጠጋለችና ኮስተር ብላ ይኸውልሽ የኔ ውድ ከቻልሽ ከቤቴም ከባሌም ከህይወቴም እራቂ። ባሌ ምንም ነገር ቢያደርግ አምነዋለሁ፣ እተማመንበታለሁ። አንቺ ነገርሽኝ ብዬ ከሱ ጋር አልጣላም። ቢያደርገው እንኳን አንቺን ከህይወቴ ያስወጣለሁኝ እንጂ እሱን ከህይወቴ አላስወጣም። እሱን አዛ አድርጌ ወደ አንቺ እንዲመጣ የማደርግ ሴት አይደለሁም። ስለዚህ ይሄን ወሬ ይዘሽ ድጋሚ እኔ ጋር እንዳትመጪ። ሌላ ነገር ደግሞ ላስጠንቅቅሽ፣ እኔ ጋር መተሽ እንደዚህ ማውራትሽን ለባለቤቴ እንዳትነግሪው፣ ትጎጃለሽ አለችኝ። በጣም የሚደንቅ መልስ ነበር ለኔ። ያልጠበቅኩትም መልስ ነበር። በጣም ተደናገጥኩኝ። አሁን ምንም ነገር አልልሽም። መብላት ከፈለግሽ ብይ፣ መጠጣት ከፈለግሽ ጠጪ፣ ካልሆነ ግን ቤቴን ለቀሽ ውጪ። ይህን ሁሉ ነገር ስትለኝ በጣም ተረጋግታ፣ በጣም ኩል ሆና፣ ክብርን በጠበቀ ስነ ምግባር ባለው ቃላት ነበረ። ማመን አልቻልኩም። ሀውለት ኮም ብዬ አንገቴን ሰብሬ በጣም ግራ ገብቶኝ ከዛ ቤት ወጣሁኝ። ልክ ከበር ስታስወጣ እኔ ጋር መተሽ እንደነበር ለኔ እንደነገርሽኝ እንዳትነግሪው፣ ትጎጃለሽ። ላንቺም አይጠቅምም ለኔም አይጠቅምም አለችኝ። ይሄን ጉርደቴን ተከናንቤ እያነባው ወደ ቤት ሄድኩኝ። በዚህ ግን አላቆምኩኝም። ማድረግ ያለብኝን ነገር ማስላት ጀመር። ወራት እየተተኩ ሲመጡ ግን መስታገስ አልቻልኩም። ውስጤም የሆነ ነገር ተረተረ። ቃል ከገባ ቃሉን አጥፎ አያውቅም። የሆነ ነገር ተፈጥሮ መሆን አለበት ብዬ አሰብኩኝ። ቃሉን ጠባቂ መሆኑን አውቃለሁኝ። ስልኬን እንዳያውቀው ብዬ ታች ባለሱቁ ጋር ወረድኩኝና በባለሱቁ ስልክ ስደውል የሴት ሕፃን ልጅ ድምጽ ጆሮዬ ላይ አስተጋባ።
ድንግጥ አልኩኝ። ስሙን ጠርቼ አባትሽን ፈልጌው ነበር ባክሽ አገናኘኝ አልኳት። አይ አባቢ የለም አለችኝ። የት ሄደ? በጣም ላስቸኳይ ጉዳይ ስለፈለኩት ብትጂ አገናኘኝ አልኳት። ትንሽ ደቂቃዎች ጸጥ ካለች በኋላ አባቢ እኮ ሞቷል አለችኝ። ያለሁበትም ማመን አልቻልኩም። ሚጡ የምርሽን ነው እያወራሽ ያለሽው? ምንድን ነው እያልሽ ያለሽው? እባክሽን እየቀለድሽ ነው አልኳት። አይ አባቢ እኮ ከሞተ 1 ወር ሆኖታል ይቅርታ ብለኝ ስልኩን ጆሮዬ ላይ ዘጋችሁ። የቆምኩበት መሬት ሲከዳኝ ተሰማኝ ማውለት። እርግዝናዬ እንደጠበቅኩት አልነበረም። በጣም ከባድ ነበር። አብሶ 9 ወራቶቹ እየገቡ ሲመጡ ማታ ማታ መተኛት አቃተኝ። ቀንም ብዙ መንቀሳቀስ አቃተኝ። እጅግ በጣም ነገሮች ፈታኝ ሆኑብኝ። ማታ ማታ ቁጭ ስል ብዙ ነገሮችን አስባለሁ። ከሁሉም በላይ ግን ሚስቱ ፊቴ ላይ ትመጣለች። ግርማ ሞገሷ፣ ኮንፊደንሷ፣ አወራሯ፣ እርጋቷ፣ ሁሉ ነገር ፊቴ ላይ ይመጣል። በጣም እናደዳለሁ። በጣም ውስጤ ይረበሻል። እሷ ከኔ በምን ተሽላ ነው? እሷ ከኔ በምን በልጣ ነው? እድሜዋ ከኔ በላይ፣ ውበቷም እንደኔ አይደለም። እኔ ከሷ የተሻልኩ ቆንጆ ነበርኩ። ከሷ የተሻልኩ ልጅ ነበርኩኝ። ምንድነው እኔና እሷን እኔን ግርማ ሞገስ የሌለኝ በራሷ የማትተማመን መብት የሌላት ሴት እሷን ደግሞ በዛ ደረጃ የምታምርና የተዋበች ግርማ ሞገስ ያላት ሴት ያደርጋት ነገር ምንድነው እያልኩኝ እያሰብኩ ሰለሰላለሁ። ሁሌም አንድ ነገር ግን ጭንቅላቴ ላይ ይመጣል። አንድ ህግ፣ እሷን ባለ ግርማ እኔን ደግሞ ጥላቢስ ያደረገኝ አንድ ህግ ነው። ያም ህግ ጋብቻ፣ ትዳር የሚባለው የሃይማኖትም የማህበረሰቡም ህግ። እሱን ህግ እሷ አክብረዋለች። እሱን ህግ ደግሞ እኔ ጥሼዋለሁ። እሱን ህግ እኔ በመጣሴ ግርማ ሞገሴን አጥቻለሁ፣ ክብሬን አጥቻለሁ፣ መብቴን አጥቻለሁ፣ ውበቴንም ድምጼንም አጥቻለሁ። እሷ ግን በዛ ንጹህ ህግ ውስጥ በመታሰሯ አርጅታም ባታምርም ምንም አይነት እንከን ቢኖርባት ግርማና ውበትን አላብሷታል። ታዲያ የማጥፋት ነው ላለው የኔ ጥፋት ነው። በጥፋቴ በጣም እጸጸታለሁ። አይረቤነት ይሰማኛል፣ ብላሽነት ይሰማኛል፣ ከንቱነት ይሰማኛል። ላልተወለደው ልጅ ማዝንለታለሁ። ገና እንደተወለደ የሚሰጠው ስም፣ ገና እንደተወለደ የሚያየው ፊት ሁሉ ያሳስበኛል። አራስም ብሆን ምጠየቅ አራስ አይደለሁም። ለልጅ የሚያስፈልገውን ነገር ሁሉ ገዛሁኝ። ባለችኝ ገንዘብ ልጄ እንዳይበርደው፣ እንዳይርበው፣ ዳይፐርም እንዳያጣ የሚያደርጉትን ነገሮች አሟለሁ። ምክንያቱም ተጠያቂ አራስ አይደለሁም፣ ድብቅ አራስ ነኝ፣ ህገ ወጥ ስለሆንኩኝ። ለዛ ማንም ዳይፐር ይዞ ጨርቅ አንጠልጥሎ እኔን ለመጠየቅ ቤት አይመጣም። ስለዚህ ያንን ሁሉ መሸፈን ያለብኝ እኔ ነኝ። በአራስነት ጊዜ የሚያስፈልጉኝን ማስቤዛዎች ከጓደኛዬ ጋር ሆኜ አሟላሁኝ። እቺ ጓደኛዬ የምልሽ ሀውለት እዚህ አዲሱ ቤት ከገባ በኋላ ከግራም ከቀኝም ፈጣሪ ጥሩ ሰዎችን ሰጥቶኛል። እቺኛዋ ብቸኛ ናት፣ ሰርቶ አደር ናት። ጠዋት ስራ ከመውጣቷ በፊት ማታ ቤቷ ከመግባቷ በፊት ትጎበኘኛለች፣ አይዞሽ ትለኛለች፣ ከጎኔ ትቆማለች። ምናልባት አንድ ነገር ከመጣ ደውይ ትለኛለች፣ እራቴን ታበላኛለች፣ አንዳንዴም ቁርስ አብልታኝ ትሄዳለች። ከዛ ውጪ ግን ቤት ላይ ኩርምት ብዬ ነው የምውለው። እነዛን ነገሮች እያሰብኩኝ ሌሊቱ የ9 ወር ልክ መውለጃዬ ሲደርስ የነበሩት ሌሊቶች በዚህ የነፍሴና የህሊናዬ ስቃይ ውስጥ ነበር ያሳለፍኳቸው። በጣም እንቅልፍ ሳጣ ማድረገው ነገር ግራ ሲገባኝ ፈጣሪን ላናግረው እስኪ ጸሎት ላድርግ ብዬ ደግሞ ቀና ስል ሌላ ሀፍረት ይሰማኛል። ሌላ ከራስ መተማመን ማጣት ይሰማኛል። ዋናው ተበዳዩ ፈጣሪ አይደለ እንዴ? ዋናው ያስከፋሁት እሱን አይደል እንዴ? እልና ፈጣሪ ፊት እንኳን ለመቅረብ ሀፍረት ሲይዘኝ ያኔም ባይን መቋቋም ያቅተኛል። በጣም አለቅሳለሁ። ጌታ እንዳረከኝ አድርገኝ፣ አንተ እንግዲህ ከሁሉም የተሻልክ መሐሪ ነህ እላለሁኝ። እንደዚህ እያልኩኝ የሆነ ቀን ጠዋት ላይ በዚሁ ስሜት አደረኝ ብድግ ስል የሆነ ነገር ተሰማኝና ስልኬን አንስቼ አንድ ቴክስት ላኩለት ቴሌግራም ላይ። መውለጃ ቀን እየተዳረሰ ነው። እጅግ በጣም ፈሪ ሆኛለሁ። ከዚህ ጽንስ በሰላም ልገላገልም ላልገላገልም እችላለሁ። ልጅ አባት ያስፈልገዋል እናት ካጣ። አሁኑኑ መተህ እንድታናግረኝ እፈልጋለሁ። ካልሆነ ግን እንደዚሁ እንደተጎሳቆልኩኝ የህግ መጥሪያ ካርድ ይዤ ሱቅህም እመጣለሁ፣ ቤትም ሄጄ ለሚስትህ መጥሪያ ካርድ ሰጣታለሁ ብዬ በጣም ንዴት የተሞላበት ቮይስ ላኩለት። ከዛም እንደሚመጣ የሆነ ነገር ተሰምቶ የነበረ ያለውበትን ሎኬሽን እና የቤቴን ቁጥር ላኩለትኝና ተኛው። እንደዛው ትንሿ ፍራሼ ላይ ጋደም እንዳልኩኝ በሬ ተንኳኳ። ግቡ ክፍት ነው አልኩኝ። በርገድ አድርጎት ገባ። በጣም ተናዶ ነበር። ፊቱ የሚባላ ነበር የሚመስለው። ያው ከተጋደምኩበት ደንግጬ ፍንጥር ብዬ ተነሳሁኝ። ልክ ሲያየኝ ያንዴቱ ያልሁ ያቁጣው ሲሟሟ ተሰማኝ። በሀፍረት ሲቀየር ተሰማኝ። እርግዝናዬ በጣም ያስፈራ ነበር። ለምን እንደሆነ አላውቅም። በጣም ከብድ ነበር። ሆዴ በጣም የገፋ ነበረ። ሀፍረትና ሀዘኔታ ፊቱ ላይ ሲነበብ አየሁኝ። እንደዛም ሆኖ ግን አልተወኝም። ወደፊት ይጠጋልና ከዚህ በኋላ የሚስቴን ስም ካፍሽ ብሰማ እንኳን ካፍሽ ጽሁፍ ላይ እንኳን ሚስትህ ብለሽ ልታስፈራሪኝ ብትሞክሪ እገልሻለሁ። ለማናችንም ያንቺ ማስፈራራት አይጠቅመንም። ከዚህ በኋላ በሚስቴ ልታስፈራሪኝ እንዳትሞክሪ ያለኝ። ህግም ሆነ ምንም ካዋጣሽ እንደፈለገሽ ሂጂ፣ ነገር ግን ሚስትህ ብለሽ ከአንደበትሽ የሚስቴን ስም እንዳልሰማ ብሎ እሳት ነበልባል እንደጎረሰ አስጠነቀቀኝ።
ትንቱን አዙሮ ጎርደድ ማለት ጀመረ። ወገቤን ይዤ ወደዚህ ወደዛ ማለት ጀመርኩኝ። ቃል አውጥቼ ልናገረው ግን ድፍረት አጣሁኝ። በጣም ፈራሁኝ። በጣም ያስፈራ ነበር ሁኔታው። እጁን ፊቱ ላይ ጭኖ የተወሰነ ከተንጎራደደ በኋላ ከኪሱ ብር አውጥቶ እጄ ላይ ጣለልኝ። ይሄን አይደል መፈልጊው፣ እንዳትደውይም የሚስቴን ስም እንዳትጠሪ ብሎ ጥሎኝ ወጣ። ምንም አላልኩ። ተመስገን ቢያንስ ሐኪም ቤት የሚሄድበት ገንዘብ አገኘሁኝ ብዬ ተረጋግቼ ቁጭ አልኩኝ። በነጋታው ግን ያልጠበቅኩት ነገር ተከሰተ። ከሁለት ፍሪጅ፣ ሶፋ፣ አልጋ ልብስና አንሶላ ሳይቀር ላከልኝ። በጣም ደስ አለኝ። ጉለቴን አይቶት ሄደ። አንድ ነገር የምመሰክርለት፣ አንድ ነገር የምነግርሽ፣ እጅግ በጣም ደግ ሰው ነው። ሰጥቶ የሚጠግብ አይመስለውም፣ ሰጥቶ የሚያጣ አይመስለውም። ያ ነገሩ እጅግ በጣም ያስደስተኛል። ያንን ነገር ከላከልኝ በኋላ ልጆች ያመጡት ልጆች ቤቴን አስተካክለው ሁሉን ነገር ከፈረሹልኝ በኋላ ደስ አለኝ። ለእናቴው መደወል እችላለሁ፣ ጉስቁልናዬን አታየውም ብዬ አሰብኩኝ። እናቴ ጋር ደውዬ እናቴን ጠራኋት። እናቴ ስታይኝ በጣም አለቀሰች። ሐዘኔን አይኔ ላይ አይታው ይሁን ያለ ጋብቻ እርጉዝ ሆኜ ስላገኘችኝ ይሁን ለምን ይሁን አላውቅም፣ ከረለሶኛለሁ። አላባበልኳትም። መጣች፣ አየችኝ። ከዛ ጊዜ ጀምሮ አዳሯን እኔ ጋር አደረገች። ቀን ልጆቿን ትንከባከባለች። አዳሯ እኔ ጋር ሆነ። በሰላም ወለድኩኝ። ወንድ ልጅ፣ የሚያምር ወንድ ልጅ። ሁሌም እንደሚያየው ስለማቅ የልጄን ፎቶዎች ስቶሪዎቼ ላይ አደርጋለሁ። አንድ ቀን ግን እንደዚህ ብዬ ቴክስት አደረኩለት። እልህና ንዴት እንደማያዋጣኝ አውቃለሁ። በጣም አመሰግናለሁ ስላደረክልን ነገር ሁሉ። በጣም የሚያምር ወንድ ልጅ ወልጃለሁኝ። እንክብካቤ አሁንም ቢሆን ያስፈልገናል። ስለበደልኩ ይቅርታ አድርግልኝ። ልጅን መተህ ብታየውም ደስ ይለኛል። ያንተን እርዳታ ይፈልጋል ብዬ ቴክስት አደረኩለት። እልሁ እንደማይጠቅመው አወቅኩኝ። የዛሬ 2 ወር እንደዚያ ያናገረኝ ሰው፣ ያን ሁሉ ነገር ያደረገልኝ ሰው፣ ያን ሁሉ ቃል የገባልኝ ሰው ዛሬ እንዴት ሞተ? ማመን አቃተኝ። ግራ ተጋባሁኝ። ምን ተፈጠረ? እንዴት ሆኖ? ጤነኛ ነበር። ጭንቅላቴ ሊቀውስ ደረሰ። ከዛ በኋላ ባለሱቁን እባክህ አንተ ደውልና ትልቅ ሰው አገናኘኝ ብለህ ምን እንደተፈጠረ አጣራልኝ አልኩት። ያንን ቴክስት ከላኩለት በኋላ አንድ ቀን ጠዋት ላይ ቴክስት ደረሰኝ። እቤትሽ ሰው አለ ወይ አለኝ። ልጄ ቢያንስ 1 ወር ከምናምን ሆኖት ነበረ። ማንም የለም አልኩት። ወዲያው መጣ። ታች ቆሞ ነበር ማለት ነው። ደስ አለኝ። ፊቱ በጣም ተጎሳቁሏል፣ ጠቁሯል፣ ከስቷል። ሳይው ድንግጥ አልኩኝ። ምቾት አልሰጠኝም። ምን ነው ሰላም ነው እንዴት ነህ አልኩት። ከዛ በኋላ መጨባበጥ እንኳን ትተናል። ተጨባብጠን እንኳን አናውቅም። ደህና ነኝ አልኩት። ደህና ነኝ አለኝ። ሶፋው ላይ ሄዶ ቁጭ አለ። ልጁን ልስጥህ አልኩት። እሺ አለኝ። ልጄን አንስቼ እጁ ላይ ያስቀመጥኩለት። ጎንበስ ብሎ አቀርቅሮ እያየው ከእንባው ጋር ሲታገል ተሰማኝ። በጣም እንባ ተናንቆት ከእንባው ጋር እየታገለ ነው። አቀርቅሮ ልጁ ላይ ያፈጠጠ። ያንን ስሜት ልረብሽበት አልፈለኩም። ዝም አልኩት። ጥዬ ልወጣ ፈልጌ ነበር፣ አልቅሶ እንዲወጣለት። ወንድ አይደለ በእኔ ፊት እንዴት ያለቅሳል? ለመውጣት ግን ልጄን አንድ ነገር ካደረገብኝስ ብዬ ፈራሁኝና ፊቴን አዙሬ እዛው ቁጭ አልኩኝ። ለረዥም ሰዓት ጸጥ ብሎ ልጁን ሲያዩ ከቆየ በኋላ ቀና አለና የመርካቶ ሰው ሲተርት ምን ይላል መሰለሽ አለኝ። ምን ይላል አልኩት። ትንሽ ብርና ትንሽ እውቀት ያንቀዠቅዣል ይላል አለኝ። ፈገግ አልኩኝ። ለምን አልክ አልኩት። በህይወቴ አንድም ቀን ሰው ሲሰራቸው የምጸየፋቸውን አደርጋለሁ ብዬ እማላስባቸውን ብዙ ነገሮች የተወሰነ ሳንቲም ካገኘው በኋላ ብዙ ነገሮች ውስጥ ገብቻለሁ። ብዙ ነገሮችን አድርጌያለሁ። ብዙ አልገኝም ብዬ ያስብኳቸው ቦታዎች ላይ ተገኝቼ ቤተሰቤን አብሶ ሚስቴን ጎድቻታለሁኝ። ከነዛ ስህተቶቼ መሃል ደግሞ አንዷ አንቺ ነሽ አለኝ። አዎ ይቅርታ፣ ለዛም ይቅርታ ጠይቄሃለሁ አልኩት። ይቅርታ እንድጠይቅኝ አይደለም፣ ወንድ ልጅ የለኝም። ልጆቼ ጠቅላላ ሴቶች ናቸው። ከሚስቴ ወንድ ልጅ ማግኘት በጣም እፈልግ ነበር። ይህም ቆንጅዬ ልጅ ከሷ ቢሆን ደስ ይለኝ ነበር። ለዛም ይቅርታ አለኝ። ልክ ነህ፣ ህጋዊ ሆኖ ከሚስት ቢወለድ ለሱም ጥሩ ነበር። ምናልባት አሁን አባቱ የማያቅፈው የማያየው የማይወደው ብቸኛ ልጅ ይሆናል አልኩት። እንደዛ እንዲሆን እንኳን አላደርግም። ምንም የመጀመሪያው ስህተት እንዳለ ቢሆንም ልጄን ግን እንዲረበው እንዲጠመው የአባት ስም እንዳይኖረው ላለማድረግ እሞክራለሁ። ለዛ ግን ጊዜ እንድትሰጪኝ እፈልጋለሁ። ሁሉንም ነገር አስተካክዬ ሁሉንም ነገር አመቻችቼ ለልጄ ቦታ እስካገኝለት ከእህቶቹ ጋር እስካስተዋውቀው አንቺም ቦታ እስክታገኝ ልጅ ነሽ፣ ሰርተሽ ራስሽን መቻል ሰው መሆን አለብሽ። ለዛ ምን ኃላፊነቱን ወስዳለሁ። ለሁሉም ነገር ግን ጊዜ እፈልጋለሁኝ አለኝ። እሺ የፈለግከውን ጊዜ ሁሉ ውሰድ። እኔ አሁን ካንተ የምፈልገው ልጄና እኔ እንዳንራብ ብቻ ነው አለኝ። በምችለው ሁሉ እንዳትራቡ አደርጋለሁ። በምችለው ሁሉ ወሩን ጠብቄ የሚበቃሽን ያህል አስገባልሻለሁ። እኔ እስካስገባልሽ ግን አትደውይም፣ ቴክስት አታርጊልኝም። እምረሳሽ ከመሰለሽ ፈጽሞ አልረሳሽም። የማረሳሽ የህይወቴ ነጥብ ነሽ አለኝ። እሺ አልኩት። ልጁን አሁንም ትኩር ብሎ እያየ ለረዥም ሰዓት ጸጥ አለ። ምን አለ ጠንካራ በሆንሽ፣ ምን አለ ሴት በሆንሽ፣ ምን አለ ጉልበተኛ በሆንሽ አለኝ። እንዴት አልኩት። ብዙ ነገሮች ውስጥ ቀላል ያደረግሽልኝ፣ ብዙ ነገሮችን ቀላል ያደረግሽልኝ እኮ አንቺ ነሽ። ለማንኛውም ልወቅስሽ አልፈልግም አለኝና ዝም አለ። ስልኩን አውጥቶ አካውንቴ ውስጥ ገንዘብ አስገባልኝ። በየወሩ አስገባልሻለሁ የሚያስፈልግሽን ያህል። ከዚህ በኋላ ግን እባክሽ አትደውይም፣ ቴክስትም አታድርጊ።
ብዙ ማከማቸው ቁስሎች አሉብኝ፣ ብዙ ማስተካከላቸው ነገሮች አሉብኝ። ስለዚህ እንዳትደውይም ቴክስት እንዳታረጊ፣ አስታውሼ የሚያስፈልጋችሁን እኔ ያደርጋለሁ። ጊዜ ስጭኝ፣ የወሰደውን ያህል ጊዜ ሁሉ ይውሰድ፣ ቦታም አገኝላችኋለሁ፣ ነገሮቹንም አመቻቻለሁኝ አለኝ። ልጁን ሲሰጠኝ በስስት ነበረ። የመንጠቅን ያህል ወሰድኩበት። ዞር ብሎ ፊቱን አዙሮ ወጣ። እየታገለ የሞት ሞቱን ሊወጣ ሲል አንድ ቃል አወጣ። ለማንኛውም ይቅርታ አድርጊልኝ፣ ይቅርታ ብሎኝ ወጣ። ይቅርታ አይኔን እያየ መጠየቅ እንደከበደው ገባኝ። ነገር ግን ከሱ ያን መስማቴ በጣም ደስ አለኝ። ከወጣ በኋላ አለቀስኩ፣ በጣም አለቀስኩ። አሳዘነኝ። ለምን እንደሆነ አላውቅም። ፊቱ ላይ የሆነ ነገር አነበብኩ። የሆነ ሐዘን፣ የሆነ ብቸኝነት፣ የሆነ መሰበር አነበብኩኝ። አሳዘነኝ። ወድጄው ስለምወደው ነው ወይንስ ሁኔታው ስለሚያሳዝን ነው? ከስቷል፣ ተጎሳቁሏል። በዚህ ሁኔታ አይቼው አላውቅም። ይቅርታ የሚለውን ቃል ያወጣበት መንገድ ደግሞ እጅግ በጣም አሳዘነኝ። ትንሽ ከቆየው በኋላ ቴክስት አደረኩለት። ይቅርታ አድርጌልሃለሁ፣ አንተም ይቅርታ አድርግልኝ። በጣም መልካም ሰው ነህ፣ በጣም ደግ ሰው ነህ። ስላልተውከን አመሰግናለሁኝ። ብዙ እንድለፋ እንድታገል፣ የሰው ፊት እንዲያየኝ፣ ልጄን ይዤ ፍርድ ቤት ለፍርድ ቤት እንድንከራተትም ስላላደረከኝ በጣም አመሰግናለሁ። እጅግ ደግ ሰው መሆንህን እንድታውቅ ፈልጋለሁ ብዬ ቴክስት አደረኩለት። የሐዘን ኢሞጂ ላከልኝ። በጣም ቤተሰበረ። ከዛ በኋላ መደወል እንደሌለብኝ ስለነገረኝ ወሮችን መጠባበቅ ጀመርኩኝ። የኢኮኖሚ ነጻነት ስላገኘው በጣም ደስ አለኝ። አይቸግረንም፣ ከዚህ በኋላ ልጄን ቢያንስ በሰላም ያላባትም ቢሆን ያለ ችግር አሳድገዋለሁ ብዬ ልቤ ሞላልኝ። ደስ አለኝ። ልጄን መንከባከብ ጀመርኩኝ። 1 ወር አለፈ፣ ብር አልገባም። ብር ስለነበረኝ ግን ረስቶት ሊሆን ይችላል ወይ ሌላ ነገር ላይ ሊሆን ይችላል ብዬ ችላ አልኩት። 2ኛ ወር ተደገመ። ያኔ ግራ ገባኝ። ብሩም እየተመናመነ መጣ። ነገር ግን እንዳትደውይ ስላለኝ ቃሌን መጠበቅ አለብኝ ብዬ ዝም አልኩኝ። 3ኛ ወር ሲሆን ግን አልቻልኩም። ቃሉ የሚጠብቅ ሰው ነው። አንድ ነገር ካለ ያደርጋል፣ ከባድ ችግር ውስጥ ካልገባ በስተቀር። እስከዛሬ ከሱ ጋር በቆየሁባቸው ጊዜያቶች ውስጥ ይሄን ነገሩን ተረድቼለታለሁ። ቃሉን አክባሪ ነው፣ የሚለውን ነገር ያደርገዋል፣ መጥፎም ይሁን ጥሩ። ታች ወረድኩኝና በእኔ ስልክ እንዳያውቀው፣ ምናልባት ተዘናግቶ ከሆነ እኔን ስልክ እንዳያውቅ ብዬ በሱቅ ስልክ ደወልኩለት። በሱቅ ስልክ ስደውል አንዲት ሕፃን ልጅ አነሳች። ሄለው አልኳት። ሄለው አለችኝ። እከሌን ፈልጌ ነበር አልኳት። ስሙን ጠርቼ አባቢ የለም አለችኝ። የት ሄዶ ነው? እባክሽ ለከባድ ጉዳይ ስለፈለግኩት አገናኘኝ አልኳት። ትንሽ ሰዓት ጸጥ ካለች በኋላ አባቢ እኮ ሞተዋል አለችኝ። ደነገጥኩኝ። ሚጣ ምን እያልሽ ነው? ሰላም ነው? ምንድን ነው እያልሽኝ ያለሽ? እከሌን እኮ ነው ምልሽ አልኳት። አዎ ከሞተ 1 ወር ሆኖታል፣ ይቅርታ ብላ ስልኩን ጆሮ ላይ ዘጋችሁ። ያለሁበትን ቦታ ማመን አቃተኝ። የሆነውን ነገር መቀበል አቃተኝ። ራሴ ዞረብኝ። ትንሽ ሰዓት ከተረጋጋሁ በኋላ ባለሱቁ ትከሻይን ያዝ አድርጎ አረጋጋኝ። ምንድን ነው አለኝ። የሆነውን ነገር በጣም የቅርቤ ሰው ሞተ እያለችኝ ነው ከ1 ወር በፊት። እኔ ግን አላወቅኩም ነበር። እባክህ እኔ ደውዬ ማረጋገጥ ስለማልችል ምን እንደተፈጠረ አንተ ደውል አረጋግጥልኝ አልኩት። እሺ አለኝ። በዛው ስልክ ደውሎ ትልቅ ሰው አገናኘኝ አላት ይመስለኛል። ባለቤቱን አገናኛችሁ። ሰላምታ ካለወጥላት በኋላ ጓደኛዬ የነበረ ምን ሆኖ ነው አላት። የመኪና አደጋ ደርሶበት ከ1 ወር በፊት እንዳለፈና አሁንም ለቅሶ ላይ እንደሆኑ ነገረችው። ያንን ነገረኝ። 2 ሐዘን እንዴት ነው የሚወጡት? ፈጽሞ ሊወጣልኝ አልቻለም። አነባሁት ብቻዬን፣ ማንም ሳይጋራኝ፣ ለማንም የማይነግሩት፣ ለቅሶ የማይደረስበት፣ አልቅሶ የማይወጣበት፣ ታይቶ የማይቀበርበት። ግራ ገባኝ። አለቀስኩ። ለራሴ ያለቀስኩ፣ ለልጅ ያለቀስኩ፣ ለወደፊት ያለቀስኩ፣ ለተስፋ ያለቀስኩ። የኔና የሱ ነገር እዚህ ላይ አበቃ። ዛሬ ከልጄን ለማሳደግ ከባድ ትግል ውስጥ ነኝ። መግባት የሌለብኝ ነገር ውስጥ ሁሉ እየገባው ነው። ማድረግ የሌለብኝን ነገር ውስጥ ሁሉ እያረኩኝ ነው። ተስፋ ቆርጫለሁ። ምንም ተስፋ የሚያለመልመው ነገር የለም። እቃዬን ይዤ ቤቴን ትቼ ያንን ሀፍረቱን የፈራሁበት፣ ያንን ምላሱን የፈራሁበት የእናትና አባቴ ቤት ገባው። እሰራለሁ ያገኘሁትን። ልጄም እንደማንም ልጅ ሰፈር ውስጥ እያደገ ነው። እኔ ግን ተሰብሬ አለሁ። አልቋል ታሪክ።